ማርያም ማርያም ማለት ማርያም ማርያም ማለት ላይ ብቻ ማርያም ማርያም ማለት ማርያም ማርያም ማለት በሕይወት ካልኖርኩት የልሳኔ ዜማ አላከበርኩሽም ሐሰት ነው አንደበት ብቻ ማርያም ማርያም ማለት ማርያም ማርያም ማለት ላይ ብቻ ማርያም ማርያም ማለት ማርያም ማርያም ማለት በሕይወት ካልኖርኩት የልሳኔ ዜማ አላከበርኩሽም ሐሰት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልዳውያን በመንፈስ ቅዱስ መንፈሳዊ ስኛችሁ ወደ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የደራ የበረከት ልጆች እህት ወንድሞቼ እንደምን አላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል። አሜን። እግዚአብሔር ይመስገን። እንኳን አብሮ አደረሰን እያል ይሄ ከድንግል ማርያም ልጆች ኪነ ጥበብ ክፍል እየተዘጋጀ የሚቀርብላችሁ ካነበብኩት የተሰኘ መርሃ ግብራችን ነው። ይዘንላችሁ የምንቀርበው እኔታችሁ ትዕግስት ሚካኤልና እህታችን ሌሊ ወለተ ሚካኤል በጋራ በመሆን ነው። እስከ መርሃ ግብራችን ድረስ በጥሞና ተከታተሉ። እንጀራን ፍለጋ ታይቶ ለሚጠፋ ሳያምን ከልቡ ማርያም ማርያም ሚለው ሰውን ለማስደሰት አይደለም ድራሽ የሽንገላ ምላስ አይንደፈኝ ጭራሽ ያለሽን እስክብር አንቺን ቅድስና ከገብርኤል ብስራት ተመሪያለሁና። መሳፍንት ማለት ምን ማለት ነው? መሳፍንት የሚለው ቃል በነጠላ መሳፍን ከሚል ቃል የተገኘ ነው። መሳፍን ወደ ብዙ መደብ ሲቀየር መሳፍንት ይሆናል። መሳፍን ማለት አዳኝ፣ ጀግና፣ ታዋቂ የሆነ ነገር ነው። ነገር ግን ንጉስ ባይሆንም አንዳንድ ህዝቡን የሚያስተዳድር እንዲሁም ለህዝቡ ፍርድን የሚሰጥ ማለት ነው። መጽሐፈ መሳፍንት ውስጥ መሳፍንቶች ህዝቡን ከጠላት የጭቆና እጅግ ነፃ እንዲያወጡ በእግዚአብሔር ፍቃድ ስለተነሱ ነው። መጽሐፉም መጽሐፈ መሳፍንት ተብሎ የተጠራው። መጽሐፈ መሳፍንት በምን ተጻፈ? ስለምን ይናገራል ካል መጽሐፈ መሳፍንት ተብሎ የሚጠራው መጽሐፉ የመሳፍንት ታሪክ ይተረካል። መጽሐፉም ማን እንደጻፈው ማን ጊዜ እንደተጻፈ በእርግጠኝነት አይታወቅም። እንኳን የጻፈው ሳሙኤል ወይም በሳሙኤል ዘመን ከነበሩ ነቢያት ወገን አንዱ እንደሆነ ይታመናል። አንደኛ ሳሙኤል ምዕራፍ 10 ቁጥር 10 እስከ 12 እና እስከ 25 ድረስ። መጽሐፉም 3 ክፍሎች አሉት። መሳፍንት የተነሱበት ምክንያት መጽሐፈ መሳፍንት ምዕራፍ 1 ቁጥር 2። ሁለተኛ የመሳፍንት ታሪክ መጽሐፈ መሳፍንት ምዕራፍ 3 ቁጥር 16 ስለ ዳን ጭንቆናና ስለ ቢንያም ኃጢአት መጽሐፈ መሳፍንት ምዕራፍ 16 ቁጥር 21 ናቸው። መጽሐፈ መሳፍንት ስለ መሳፍንቶች የሚተርክ ከሆነ መሳፍንት የሚለው ጽኑ አሳቢ በእስራኤላውያን ታሪክ ውስጥ እንዴት ሊፈጠር ቻለ? በሙሉ ኪዳን ዘመን ከንግስታት በእስራኤል ከመሾማቸው በፊት መሳፍንት የተባለው ከንጉስ ዘር የሆነው ሰው ሳይሆን አገሪቱን ከጠላት ወረራ የሚያድን አዳን ጀግና ነበረ። የእስራኤልም ህዝብ ወደ እርሱ አገሮች ከገቡና ኢያሱ ከሞተ በኋላ እስራኤላውያን እግዚአብሔርን ትተው የእግሮን አምላኪ በማምለክ
በእግዚአብሔር ፊት ክፉ ስራን ሰሩ። እግዚአብሔር ተቆጣቸው፣ ወደ እርሱም ሊመልሳቸው ብሎ ለሚማርኳቸው ወራሪዎች አሳልፎ ይሰጣቸው ነበር። ወራሪ በመጣ ቁጥር እስራኤላውያን ተጨነቁ። ተጸጽቶም ወደ እግዚአብሔር ይጮሁና ይጸልዩ ነበር። በዚያንም ጊዜ እግዚአብሔር ይመራቸውና መሳፍንታንም አንስቶ ከሚማርኳቸው እጅ ያዳናቸው ነበር። መጽሐፈ መሳፍንት ምዕራፍ 2 ቁጥር 11 እስከ 19፣ መጽሐፈ መሳፍንት ምዕራፍ 3 ቁጥር 9 እስከ 15። እነዚህ የሚያድኑ መሳፍንት 12 ሲሆኑ ከኢያሱ መሞት ጀምሮ ሳኦል ንጉስ ሆኖ እስከ ሾመ ድረስ 300 ዓመት ያህል አገሪቱን ጠበቀ። በአጠቃላይ የመሳፍንት ዘመን በጣም አስፈሪና ጭካኔ የተሞላበት ዘመን ነበር። እስራኤላውያን በአካባቢዎቹ የነበረው ጣዖት አምላኪዎች ለሚኖሩ ስለ ደም ማፍሰስ ሊታገሉ ነበር። በመጽሐፈ መሳፍንት ያለው ታሪክ ምናልባት በታሪካዊ ሁኔታዎች የተመሰረተ ይሆናል። በተለይም በአፍም ታሪካውያን በአባቶች እምነት በማያምር ሁኔታ የቀረበው የሳምሶን ታሪክ መነሻ እውነታ ይዞ የተረከውን ይመስላል። መሳፍንትን የሚያነብ ሰው የሥራ ታሪኩና ነፍስ የሚያጠፉትን ምሳሌ ምዕራፍ 15 ቁጥር 30 ላይ ማታለልንና ገዳይን፣ መጽሐፈ መሳፍንት 3 ጦርነትን፣ መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ አገር መካድን፣ እህትን ወይንም ወንድምን የሚገድል ወንጀለኛ፣ መጽሐፈ መሳፍንት 9 ቅጽባታዊ ስዕላትን፣ መጽሐፈ መሳፍንት 11 የእርስ በራስ ግጭትን፣ መጽሐፈ መሳፍንት 12 ጥፋትን፣ ክህደትን፣ ራስን ማጥፋትና የመሳሰሉትን ያጋጥመዋል። መሳፍንቱም የሚከተሉ ናቸው። ኦቲኤል መጽሐፈ መሳፍንት ምዕራፍ 3 ቁጥር 7 እስከ 11፣ ግራኙ ናኦድ መጽሐፈ መሳፍንት ምዕራፍ 3 ቁጥር 12 እስከ 30፣ ሲሜጋራ መጽሐፈ መሳፍንት ምዕራፍ 3 ቁጥር 31፣ ነቢይት ዲቦራና በራቃ መጽሐፈ መሳፍንት ምዕራፍ 4 ቁጥር 1 እስከ 5፣ ጌዲዮን መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 እስከ 8፣ አቤሜሌክ መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 እስከ 57፣ ቶላ መጽሐፈ መሳፍንት ምዕራፍ 10 ቁጥር 1 እስከ 2፣ ኢዩአር መጽሐፈ መሳፍንት ምዕራፍ 10 ቁጥር 3 እስከ 5፣ ይፍታኤል መጽሐፈ መሳፍንት ምዕራፍ 10 ቁጥር 1 እስከ 2፣ ኢዮባጽ መጽሐፈ መሳፍንት ምዕራፍ 12 ቁጥር 8 እስከ 10፣ ኤሎአም መጽሐፈ መሳፍንት ምዕራፍ 12 ቁጥር 11 እስከ 12፣ አብዶናን መጽሐፈ መሳፍንት ምዕራፍ 12 ቁጥር 13 እስከ 15፣ ሶምሶን መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 እስከ 16 ናቸው። ይሁን የወጣ ከነፍሴ ከጥቅሜ ላስቀድም የእናቴን ውዳሴ አንደበት ብቻ ማርያም ማርያም ማለት ማርያም ማርያም ማለት ላይ ላይ ብቻ ማርያም ማርያም ማለት ማርያም ማርያም ማለት በሕይወት ካልኖርኩት የልሳኔን ዜማ አላከበርኩሽ ሐሰት ነው ስምሽ ለሽፋን እንዴት እጠራለሁ። ስላዳመጣችሁን ባያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት። ወስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወደ መስቀሉ ክብር አሜን።
ደግሞ እናቱ ንጉሥ ካህን ነው እናቶች ቢወልዱ ያንቺ ግን ይገርማል ከሦስቱ አካል አንዱ ግሩም ትሕትናሽ ውበትሽን ወደደ ሥጋሽን ሊዋሃድ ከሰማይ ወረደ አንደበት ብቻ ማርያም ማርያም ማለት ማርያም ማርያም ማለት ላይ ብቻ ማርያም ማርያም ማለት ማርያም ማርያም ማለት በሕይወት ካልኖርኩት የልሳኔን ዜማ